ብዙዎቻችሁ ከሚያስጨንቋችሁ ነገሮች አንዱ የቴሌግራም አካውንታችሁ ሀክ መደረግ ነው። በተለይም ከረንትሊ እንደሚታወቀው የቴሌግራም አካውንታችን ከቴሌግራም አካውንትነት በዘለለ እንደምታዩት በጣም ብዙ ሺህ ዶላሮችን የሚይዝ አካውንት ነው ያለን ማለት ነው። እዚህ ጋር ለምሳሌ ይህ የምትመለከቱት የኔ የቴሌግራም አካውንቴ ላይ ያለ የዶላር መጠን ነው ማለት ነው። እዚህ ጋር እንደምታዩት $200፣ 39 ዶላር፣ እዚህ ጋር $100፣ እዚህ ጋር $22 በጣም ብዙ ጊዜ ዶላሮችን እዚህ ጋር 210 እና ይሄ ሁሉ ዶላር ገቢ ወጪ የሚሆንበት የኔ የቴሌግራም አካውንት ላይ ከዚህ በፊት ሀክ ተደርጌ በጣም ብዙ ዶላሮችን አጥቻለሁ ማለት ነው። ይሄንን ነገር ለመቅረፍ ደግሞ እንዴት አድርጌ ነው ዛሬ ማሳያችሁና ለጥንቃቄ እንዲሆናችሁ አሁንም በድጋሚ ሀክ ሊደረግ ስለሆነና ይሄንን ነገር ደግሞ ለእናንተ የሚጠቅማችኋል ብዬ ስላሰብኩ ይሄንን ቴሌግራም አካውንታችሁ ሀክ እንዳይደረግ ያላችሁን ገንዘብ እንዳታጡ እንዴት እንደኔ ማድረግ እንደምትችሉ ላሳያችሁ። እዚህ ጋር እንደምታዩት የሁሉ ዶላር በምትመለከቱት መልኩ ማለት ነው በጣም ብዙ ጊዜ ማለት ነው ይሄ የምታዩት ሁሉ ዶላር በዚህ አመት የሰራሁት ዶላር ነበረ ማለት ነው። በዚህ አመት ከተሰሩ ዶላሮች የተሸጠ ነው። ግን ቴሌግራም አካውንት ሀክ በመደረጉ ምክንያት በጣም ብዙ ችግር ደርሶብኛል። እዚህ ጋር ለምሳሌ $505 አካባቢ በአንድ ጊዜ የሸኩበት ጊዜም ነበረ ማለት ነው። እናንተም እንደዚህ ያረጋችሁ መሸጥ የምትችሉበትም ሁኔታ ነበር። ዛሬ ላሳያችሁና ወደ እንዴት ቴሌግራም አካውንቴ በድጋሚ ሀክ ሊደረግ እንደነበር ላሳያችሁ። ለምሳሌ ይሄ የምታዩት አንዱ አካውንት ነበር የጓደኛዬ እና ይሄንን ነገር ላከልኝ። ይሄን ሊንክ home.image.me ምናምን የሚል ከዛ ስነካው ወደ ዌብሳይቱ ይወስደኛል ማለት ነው። ወደ ዌብሳይቱ ሲወስደኝ በምታዩት መልኩ ሀክ ሊያደርገኝ ነው ማለት ነው። እሱ ላይሆን ይችላል ወይ የሱ ሀክ ተደርጎ ምንድነው የሚለው እዚህ ጋር እንደምታዩት there are photos of you on the website ያንተ ፎቶ እዚህ ዌብሳይት ላይ ያለ ይለኛል። እኔም ለማወቅ ብዬ ጓጓና ባለማወቅ ማለት ነው ካንትሪ የሚለው ጋር ያው ኢትዮጵያዊ ስለሆንክ ኢትዮጵያ ብዬ ምጽፍና ስልክ ቁጥሬን አስገብቼ ሳስገባ ስልክ ቁጥሬም ፓስወርዱም ሁሉም ነገር ወደ ቴሌግራም አካውንቴ ቀጥታ ትራንስፈር ይሆናል ማለት ነው ወደ እነሱ አካውንት ማለት ነው። በዚህም የተነሳ ቴሌግራማችሁ ላይ ያለውን ዶላር ሁሉንም ነገር ያወራቸዋቸውን ሰዎች በሙሉ ሀክ ማድረግ ይችላሉ ማለት ነው። ይሄም ነገር ደግሞ በጣም ሪስክ አለው ማለት ነው። ይሄን ነገር እንዳይከሰትባችሁ ለማድረግ ግዴታ እንደዚህ አይነት የማታቋቸው ሊንኮች ሲላኩላችሁ ባለመንካት ተባበሩ። የመጀመሪያው ደረጃ ይሄን ሊንክ አለመንካት ወይም ደግሞ አለመንካት እንደዚህ አይነት ሊንኮች ሲኖሩ፣ ነገር ግን አንዳንድ ጊዜ ሪል የሚመስሉ ሊንኮች አሉ። ለምሳሌ ይሄኛው ሊንክ ማንኛውም አይነት የቴሌግራም ኮንፈርሜሽን የሚጠይቃችሁ ሊንክ ከሆነ በተለይም ደግሞ እዚህ ጋር የገባችሁበት ዶሜንና እዚህ ጋር የምትመለከቱት ማለት ነው በምትመለከቱት መልኩ ተመሳሳይ ካልሆነ wcc ምናምን .com ምናምን ካልሆነ በተለይ .com ካልሆነ wcc ምናምን ሌላ .xyz ምናምን ከሆነ በጣም ጥንቃቄ እንድታደርጉና እስካም እንደሆነ እንድታውቁ ፈልጋለሁ ማለት ነው። እንደዚህ አይነት ነገሮችን አዌር ማድረግ አለባችሁ ማለት ነው። አለበለዚያ ግን ልክ እንደኔ ቴሌግራም አካውንታችሁን ታጡታላችሁ ማለት ነው። ይሄ ቴሌግራም አካውንት አሁን ላይ አገልግሎት መስጠት እንዳይችል ተደርጎብኛል ማለት ነው። የሚሆነበት ዋነኛ ምክንያት እንደምታዩት የምሸጣቸውን ዶላሮች የሚያዩ ማለት ነው 249 500 እስከ $1000 ድረስ የሚሸጥበት አካውንት ሀክ እንዲደረግ የሚሆነው በዚህ ምክንያት ስለሆነ ነው። እናንተም እንደዛ አይነት ችግር እንዳያጋጥማችሁ ከፈለጋችሁ ማለት ነው ጥንቃቄ እንድታደርጉ ለማለት ፈልጌ ነው ማለት ነው። ቀጣይ እንደዛ አይነት ቪዲዮዎች እንዲለቀቅላችሁ ይሄን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቀጣይ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።